ወዳጄ እንደምን አላችሁ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። ዋው ዛሬ ለየት ባለ ቦታ ነው ያለሁት። ፋርመር ማርኬት ነው ያለሁት። ዬይ አይ አም ቬሪ ኤክሳይቲንግ ቱ ቢ ሂር። ገበሬዎች ጋር ነው የመጣሁት። የሚገበያዩበት ቦታ ነው። እንግዲህ ዞር ዞር ብዬ አንዳንድ ነገሮችን አያለው፣ ለእናንተም አስጎበኛለሁ። ከኔ ጋር አሁን ኤክሳይትድ ከሆናችሁ እንግዲህ አብረን እናያለን ማለት ነው። ማሳያችሁን ያ ሽንኩርት ወዳጆች ይሁን tomato. ይሄ ነገር እኔ ጓሮ ያለው አረም ነው። ምንም አይበላ ነገር አለ ይመስላል። እዩት እስኪ እናንተ ጓሮስ የለም? እንደዚህ ደግሞ ሲሄድ ምን እንዳየዋችሁ ላሳያችሁ። ጤና አዳም ፋርመር ማርኬት አሁን እንደዚህ እዚህ አካባቢ ቦታ ቢሰጡኝ የሆነ ነገር መክፈት ያምረኛል ልበል አስባለሁ። እንደዚህ ማለት ነው። የኢትዮጵያን ጥብስ ወይ እዚህ አምጥቶ መገለጥ ነው፣ ወይ ቡናውን እዚህ ጋር ደርድራችሁ አይመስላችሁም? በቃ እንደዚህ አይነትም ነገር ይሄ ሁሉ ቦታ ነው እንግዲህ። ያው ደግሞ በዚህ ላይ ላስጎብኛችሁ።
ነገር ነው ሁሉም። ያው ወቅቱ በብዛት የሚያበቅለው ይሄንን ነው። እንደዚህ የመሰለ በአካባቢያችሁ ፋርመር ማርኬት ሄዱና እንግዲህ እነዚህ ናቸው ገበሬዎቹ ምግባቸውን እየበሉ ነው። እዚህ ጋር ጥብስ ብትሰሩ እንግዲህ አካባቢያችሁ እንዳልኳችሁ ሰው አገኘው እና በዛው ሰላም እያልኩ ነበር። በመሀል ይሄ አረም ነገር ያልኳችሁ $2 ነው የሚሸጠው፣ እንደዚህ የታሰረው ማለት ነው። እንግዲህ እሱንም ወደ ገበያ ማውጣት ነው ልጆቼ፣ ወይም መመገብ ነው እና ሶሪ በመሀል ሰው አገኘው እና እሷን እያወራው ነበር። በመሀል አቋረጥ ይቅርታ። እና አካባቢያችሁ ሰርች አድርጋችሁ ፋርመር ማርኬት በመሄድ እንደዚህ አንዳንድ ነገር መግዛት ትችላላችሁ። ይሄ የአተር ፍሬ ነው። በቃ የምትፈልጉት ሌላ ነገር ካለ ደግሞ አሳያችኋለሁ። ይሄ እኔ ቤት ምን እንደበቀለ አላቅም ያልኩት ነገር ይሄ ነው። ዝኩኒ ነው እንግዲህ አንድ ብር የሚሸጥ ከሆነ ያን ሁሉ ቦታ ይዞ ዌስቲንግ ነው። በቃ ዛሬውኑ ፈርጄበታለሁ ሄጄ እንደምነቅለው ማለት ነው። ይህንን ይመስላል ለዛሬ። ያችን አበባ መግዛት አይቀርም። ነጯን ሰውዬው የያዛት እችን ማለት ነው። ደስ ይላል። ያው እንደምታዩት ጠየኩት፣ እየሰራልኝ ነው። በጣም ነው የሚያምረው። በጌታ በኢየሱስም ቢያቀርበው ደግሞ ሲያቀርበው አሳያችኋለሁ እንዴት እንደሚያምር ማለት ነው። በደንብ እያሰማመረልኝ ነው። ዋው እንደዚህ አድርገው ሰጡኝ ማለት ነው። ኦ ዳትስ ሶ ቢዩቲፉል። ቴንክ ዩ ያ ፍሩት ባግ ያ ቴንክ ዩ። እንደዚህ አሳምረው ሰጡኝ ማለት ነው። ቴንክ ዩ። እንግዲህ ቅድም ያልኳችሁ በጣም ደጋገምሽው እንዳትሉኝ በጣም ይቅርታ። እቺ ነው እንግዲህ አረም ምግብ ሲሆን እሱ ይገርማል። መድኃኒትም ሊሆን ይችላል። እንግዲህ እንደዚህ ነው ሲሆን ሰርች አድርጉት። እኔ ያንን ትልቅ ዱባ ቦታውን ከመያዝ ይሄንን ብለቅ ይሄን ባሳድግ ይሻላል ሳይሆን አይቀርም። እንግዲህ የፋርመር ማርኬት ድባቡ ይሄንን ይመስላል። እዚህ ጋር ደግሞ ባርቢኪው ይሰራሉ።
አዘጋጀውላችሁ። አይ ሆፕ ደስ እንደሚላችሁ እርግጠኛ ነኝ። ያው ደስታችሁን ላይክ፣ ኮሜንት፣ ሼር በማድረግ አሳውቁኝ። ስለተከታተላችሁኝ እጅግ አድርጌ አመሰግናለሁ። በሌላ ጊዜ በሌላ ቪዲዮ እስከምንገናኝ ቸር ቆዩ። ባይ